በስድስተኛ ደረጃ ብዙ ጊዜ የምናየው ነው። አንድ ባልና ሚስት ረጅም ዓመታት አብረው በመኖራቸው ምክንያት which is የትዳር በረከቱ ማለት ነው። ረጅም ጊዜ መኖሩ ምንም ችግር የለውም። የትዳር በረከቱ አንዱ አብሮ ማርጀት ስለሆነ። ነገር ግን በመሃል ብዙ ባልና ሚስቶች የእህትና የወንድም አይነት የቤተሰብ አይነት ኑሮ መኖር ይጀምራሉ። ያ ማለት ሮማንስ ይቆማል፣ ፍቅረኝነት ይቆማል። በእንግሊዘኛው ላቨርስ የሚባለው ነገር ይቆማል ማለት ነው። ስለዚህ የመብላት የመጠጣት ጉዳይ፣ የቤት ኪራይ ወይም ደግሞ ልጆችን የማሳደግ ጉዳይ ብቻ ኮሃቢት አድርገው የሚኖሩ ሰዎች አልጋ ላይ ግን የሌሉ ሰዎች ይሆናሉ ማለት ነው። ይሄ በአብዛኛው የሚሆነው ምንድነው? ድሮ መጀመሪያ እንደተጋቡት አይነት ባል ሚስቱን ቼስ አያረጋትም። ከሷ ጋር አብሮ ለመተኛት ሮማንስ ነገር አይሰራም። ቅድም ባለቤቴ እንደተናገረው ኢሞሽናል ሰፖርቱ ይቀራል፣ አፍላ ፍቅሩ ይቀራል፣ ማሳቁ፣ መጎንተሉ፣ መኮልኮሉ፣ ማሯሯጡ ይቀራልና የቤተሰብ ሜምበር ይመስላሉ። በዛ ሰዓት ሴቶች ቅድም እንዳልነው ሮማንስ ሲቀር፣ ኢሞሽናል ሰፖርት ሲቀር፣ መፈቀር ሲቀር፣ ቼስ መደረግ መፈለግ ሲቀር ምን ይወርዳል ማለት ነው? የግብረ ስጋ ግንኙነት ፍላጎታቸው ወደ ታች ያሽቆለቆላል ማለት ነው። ስለዚህ በመሃላቸው ከፍተኛ የሆነ ክፍተት ይፈጠራል ማለት ነው። ወንዶች ሁልጊዜም እስከ ዕለተ ሞት እንዲሁም አቅም ያው ሰውነት ሁልጊዜም አለ የሚባል ነገር አይደለም። ስለዚህ at some point ሴክሹዋል ዲዛየርም የሁለቱም ናዳማች አይሆንምና በዛ መሃል እንዳለ ሆኖ ግን ሁሌም ሚስቱን መፈለግ፣ ማሯሯጥ፣ ማፍቀር፣ መውደድ ሁሌም ያቺ በ20 ዓመቷ በ30 ዓመቷ በ18 ዓመቷ የሚያውቃት የወደዳት ሚስቱ እንደሆነች ሊያሳያት ይገባል ማለት ነው።